ከአማራ ኤሊት ጋር ሂሳብ እናወራርዳለን። ውጊያን የፈለጉት እኛ እንቀጥላለን፣ በውጊያ ደግሞ ይደመሰሳሉ። እኔ ምኮራበት አንዱ ነገር የኔ ትውልድ ማለት ነው ኢትዮጵያ ስትፈርስ ቆሜ ማየቴ ነው። ይሄ ሰራዊት እንደ ሰራዊት መፍረስ ያለበት ሰራዊት ነው። ጥያቄ ነው። ኢትዮጵያን ለማፍረስ ዋና ጠላት ያው እነሱ የሚናገሩት መከላከያን ማፍረስ። ይሄን ያሳየን ቡድን ልትታገስ አትችልም፣ ልትራራለት አትችልም። ማንም ሊያደራድር አይችልም፣ ማንም ሊያስታርቅ አይችልም ከዚህ ቡድን ጋር። ይሄ ቡድን ጋር የምንታረቅ እሱ ከመቃብር በታች እኛ እሱ መቃብር ላይ ቆመን ብቻ ነው ልንታረቅ የምንችለው። ኢትዮጵያዊነት በዓሉን ዋዕሉ ዘንፈ ተንከሲስ ሆነ ምን ኢትዮጵያ ምናምን ሺህ ጊዜ መበጣጠስ ትችላለች። ሰዎች ህይወታቸውን ገብረው እኛን የሚያፈርሱ ከሆነ ህይወታችንን ገብረን ኢትዮጵያን እናቆያታለን። በጀግንነት ወደ ኋላ የለም ወደፊት። ዓለም አቀፍ ሚዲያው ኢትዮጵያን የጦርነት ቀጠና አድርጎ ያቀርባል። ህዝባችን ተስፋ የሚያደርግበት ሲያጣ ዛሬ አይዞ ማለት ካልቻል ምንድነው መኖሬ? ተመልሼስ እንዴት እመጣለሁ? የህዝቡን ራዕይ በምን መልኩ ላይ ይችላል? ይሄ ነው ወደዚህ እንድመጣ እናንተ የኢትዮጵያውያን ፈርጥ የሆናችሁ የኢትዮጵያዊነት ምስጢር የሆናችሁ ህዝቦች እኛ ታሪክ ያለን ታሪካችን ደግሞ በአባቶቻችን የተሰራ ያልተገዛንና የማንገዛ ያልተንበረከክንና የማንበረከክ ታሪክ የሌላቸው ሀገራት በገንዘባቸው አቅም ሊያዙን እንደማይችሉ በሙሉ ድምጽና ትብብር በተግባር ልናሳያቸው የሚገባን ጊዜ አሁን በመሆኑ እናንተ ኢትዮጵያውያን እንድትበረቱ አንድ እንድትሆኑ ለዓለም ኢትዮጵያዊነት ማለት ነፃነትና ክብር መሆኑን እንድታስተምሩ በታላቅ ትህትና ልጠይቃችሁ ፈልጋለሁ። እኛ ኢትዮጵያኖች ከተንበረከክን አንድና አንድ ለፈጣሪያችን ለማንም ዱቄት ዘራፊ ጁንታ ባንዳ አንንበረከክ። ኢትዮጵያ ማሸነፍ ስለማይቻል